ጤና እና ሰላም ከእናንተ ጋር ይሁን። የሃሽታይምዝ ናው ቲዩብ ቤተሰቦች ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ ስጠይቁኝ የነበረውን የአዲሱን የኢትዮጵያ ፓስፖርት አወጣት ሂደት ይዤላችሁ መጥቻለሁ። ቤታችሁ ውስጥ ተቀምጣችሁ እንዴት ሞባይላችሁን ብቻ በመጠቀም በኦንላይን ቀጠሮ እንደምታስይዙ ስቴፕ ባይ ስቴፕ ደረጃ በደረጃ አሳያችኋለሁ። የክፍያው መንገድ በምን አይነት መንገድ ነው የሚለውንም የማሳያችሁ ነው የሚሆነው። እንዲሁም የፋይዳ ዲጂታል መታወቂያ ለፓስፖርት ያስፈልጋል ወይንስ አያስፈልግም የሚሉትን መረጃዎች ይዤላችኋለሁ። ይህን ቪዲዮ እስከ መጨረሻው ተመልከቱት። በቀጥታ ወደ ጉዳያችን እንገባለን። ቀጥታ ወደምትጠቀሙበት ብራውዘር ትገባላችሁ። ከላይ በኩል ሰርች ባሩ ላይ immigration.gov.et ብላችሁ ትጽፋላችሁ። እሱን ከጻፋችሁ በኋላ ሰርች ታደርጉታላችሁ ማለት ነው። ሎጊን እና ሬጂስተር የሚል ነው የመጣው። አካውንት ከዚህ በፊት ካልነበራችሁ ሎጊን ትላላችሁ፣ ከሌላችሁ ግን ሬጂስተር የሚለውን አንድ ጊዜ ትጫናላችሁ። ሬጂስተር የሚለውን አንድ ጊዜ ስትጫኑ እንደዚህ አይነት ነገር ያመጣላችኋል። የመጀመሪያው አይደንቲፊኬሽን ታይፕ ላይ ገቨርንመንት አይደንቲፊኬሽን ነምበር የሚለውን ትመርጣላችሁ። ከዛ ወደ ታች ወረድ ስትሉ ደግሞ አይደንቲፊኬሽን ነምበር የሚል አለ። የቀበሌ መታወቂያችሁ ላይ ያለውን ቁጥር እዚህ ጋር ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ ሰርች ታደርጉታላችሁ። እንደዚህ አድርጎ አክሴፕት ያደርጋችኋል ማለት ነው። ከዚህ ጋር ስማችሁን፣ የአባታችሁን ስም፣ የአያት ስም የምትጽፉበት ቦታ ነው። በስትክክል ስማችሁን መጻፍ አለባችሁ። ከልደት ሰርቲፊኬታችሁና ከቀበሌ አይዲያችሁ ጋር የሚመሳሰል ስም ነው መጻፍ ያለባችሁ። ስፔሊንግ መሳሳት የለባችሁም። አመሳስላችሁ በስትክክል ተረጋግታችሁ መጻፍ ይጠበቅባችኋል ማለት ነው። ስማችሁ እንደዚህ ካስገባችሁ በኋላ የልደት ቀናችሁን ምረጡ ይላል። አስገቡ ይለናል ማለት ነው። የልደት አመት እዚህ ጋር አስገባለሁ፣ ወሩንም እንደዚህ አስገባለሁ፣ እንዲሁም ቀኑንም እዚህ ጋር ሰሌክት በማድረግ አክሴፕት ትሉታላችሁ። አክሴፕት ስትሉት እንደዚህ ያመጣላችኋል ማለት ነው። ከዚህ ጋር ደግሞ ናሽናሊታችሁን አስገቡ ይለናል። ናሽናሊታችሁን ታስገባላችሁ፣ ጾታችሁን ትመርጣላችሁ። ከዚህ ጋር ኢሜል አስገቡ ይለናል። ኢሜል አድሬስ፣ የሚሰራ የኢሜል አድሬስ፣ ቴክስት መቀበል የሚችል የኢሜል አድሬስ ማስገባት ይጠበቅባችኋል ማለት ነው። አስገብታችሁ ከጨረሳችሁ በኋላ ቫሊዴት ትሉታላችሁ። ቫሊዴት ስትሉት ወደ ኢሜላችሁ ኦቲፒ ልኳል። ያን የተላከውን ኦቲፒ አምጥታችሁ እዚህ ጋር ትሞልታላችሁ። ከሞላችሁ በኋላ ቫሊዴት ትሉታላችሁ። በትክክል ኦቲፒያችሁን ስታስገቡ ኦቲፒ ቫሊዴትድ ብሎ እንደዚህ ያመጣላችኋል። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ወደ ስልክ ቁጥራችሁ ኦቲፒ ይላካል። እሱንም ኦቲፒ አምጥታችሁ ታስገባላችሁ። ቫሊዴት ትሉታላችሁ። በትክክል ኦቲፒውን ስታስገቡ እዚህ ጋር እንደምትመለከቱት ኦቲፒ ቫሊዴትድ ብሎ ያመጣልና ከዚህ ጋር ዩዘር ኔም ትመርጣላችሁ። የራሳችሁ የምትፈልጉትን ዩዘር ኔም መርጣችሁ ቫሊዴት የሚለውን ነገር አንድ ጊዜ ትነክታላችሁ ማለት ነው። እዚህ ጋር ፓስዋርድ እንድታስገቡ ያዛችኋል። የምታስገቡት ፓስዋርድ ካፒታል ሌተር፣ ስሞል ሌተር እና ቁጥሮች እንዲሁም የተለያዩ ሃሽታጎችን እንደ ዶላር ምልክት፣ ስታር ምልክት የመሳሰሉትን ማስገባት ይጠበቅባችኋል ማለት ነው። ከታች በኩል ኮንፈርም ፓስዋርድ ይላል። እዚህ ጋር ድጋሚ ፓስዋርዳችሁን ትጽፋላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሬጂስተር አድርገን ጨርሰናል ማለት ነው። አሁን በቀጥታ ሎጊን ብለን መግባት እንችላለን ማለት ነው። ሎጊን የሚለውን አንድ ጊዜ እንነካዋለን። ሎጊን ብላችሁ ስትነኩት እንደዚህ ይመጣል። ዩዘር ኔማችሁን ትጽፋላችሁ፣ ፓስዋርዳችሁን ታስገባላችሁ። ከዛ ኤስኤምኤስ ኦቲፒ ወይም ኢሜል ኦቲፒ ይላክላችኋል። ስለዚህ የምትፈልጉትን እናንተ ትመርጣላችሁ ማለት ነው። እኔ ኤስኤምኤስ እንዲላክልኝ ነው የምፈልገው። ኦቲፒ በኤስኤምኤስ እንዲላክልኝ ነው የምፈልገው። ከፊት ለፊት ክባ ውስጥ አንድ ጊዜ ቲክ በማድረግ ከታች በኩል ሎጊን የሚል ይመጣልኛል። እሱን ሎጊን የሚለውን አንድ ጊዜ ጫናለሁ ማለት ነው። ከዚህ ጋር ወደ ስልክ የገባውን ኦቲፒ አስገባለሁ። ኦቲፒውን በቀጥታ እንደዚህ ካስገባችሁ በኋላ ሎጊን ስትሉት እንደዚህ ይመጣላችኋል ማለት ነው። ከዚህ ጋር እንደምትመለከቱት ብዙ አይነት ነገሮች አሉ። እኛ ዛሬ የምንፈልገው ለአዲስ ፓስፖርት እንዴት ነው ቀጠሮ ማስያዝ የሚቻለው የሚለው ስለሆነ ኦርዲናሪ ፓስፖርት የሚለውን አንድ ጊዜ ከስር በኩል አንድ ጊዜ እንነካለን ማለት ነው። እንደምትመለከቱ ከዚህ ጋር ለማን ነው የምታመለክቱት ይለናል። ለራሳችሁ ከሆነ ማይሰልፍ የሚለውን፣ ለልጃችሁ ከሆነ ልጃችሁ ጋር፣ እንዲሁም ለሌላ ሰው ከሆነ የሶስተኛውን ትመርጣላችሁ ማለት ነው። እኔ ለሌላ ሰው ስለሆነ ሳማን ኢስ የሚለውን አንድ ጊዜ ነካለሁ። እናንተ ለራሳችሁ ከሆነ ማይሰልፍ የሚለውን ነው የምትነኩት። ከዚህ ጋር ሰርቪስ ታይፕ ምንድነው? ለስንት ቀን ነው የምትፈልጉት? ለሁለት ቀን ከፈለጋችሁ፣ ለሁለት ቀን፣ ለ5 ቀን ከፈለጋችሁ፣ ኖርማል ሰርቪስ ከፈለጋችሁ ሰው የምትፈልጉትን እናንተ ትመርጣላችሁ ማለት ነው።
ኖርማል ሰርቪስ ነው የሚፈልገው። ኖርማል ሰርቪስ ከዛ አክሴፕት የሚለው አራት ማዕዘን ቦክስ ውስጥ አንድ ጊዜ ክሊክ አድርጌ ኔክስት እለዋለሁ ማለት ነው። ከዚህ ጋር እንደምትመለከቱት አይደንቲፊኬሽን ታይፕ ብሎ አመጣልኝ። እናንተ ለራሳችሁ ከሆነ ይህ ነገር አይመጣም። ቅድም የሞላችኋቸውን እያንዳንዱን በዝርዝር ነው የሚያመጣላችሁ። እኔ ለሌላ ሰው ስለሆነ ነው። እዚህ ጋር አይደንቲፊኬሽን ታይፕ ላይ ገቨርንመንት አይደንቲፊኬሽን ነምበር የሚል እመርጣለሁ ማለት ነው። እሱን ከመረጥኩ በኋላ እዚህ ጋር የቀበሌ መታወቂያ ቁጥሩን አስገባለሁ። ቁጥሩን አስገብታችሁ ሰርች ታደርጉታላችሁ ለሌላ ሰው የምትሞሉ ከሆነ። ከዚህ ጋር ስሙን በስትክክል እጽፋለሁ ማለት ነው። ከልደት ሰርቲፊኬቱ ጋር የሚመሳሰል ከቀበሌ መታወቂያው ጋር የሚመሳሰል ስም ሳልሳሳት፣ ስፔሊንግ ሳልሳሳት እጽፋለሁ በአማርኛ በእንግሊዘኛም ማለት ነው። እናንተ ጋር ግን ለራሳችሁ የምታመለክቱ ከሆነ ይህ ነገር አይመጣም። የሞላችሁት ቅድም የሞላችሁት ያስገባችሁትን ሙሉ ያመጣላችኋል ማለት ነው። ከዚህ ጋር የተወለደበትን ቀን ወርና አመት እመርጣለሁ ማለት ነው። እዚህ ጋር አመቱን እመርጣለሁ። ከዛ ቀጣይ ደግሞ ወሩን እመርጣለሁ። ከዚህ ጋር ቀኖች አሉ። ቀኑን እመርጣለሁ፣ አክሴፕት እለዋለሁ። ከዚህ ጋር የሚያሳየን ምንድነው ደግሞ በርዝ ሰርቲፊኬት ነምበር ይላል። እሱን አለመሙላት ትችላለህ። በርዝ ኦፍ ሪጅን ይላል። አዲስ አበባ ብዬ ያስገባለሁ የተወለደበትን። ከዚህ ጋር ደግሞ ፕሌስ ኦፍ በርዝ ይለናል። የተወለዳችሁበትን አካባቢ ትጽፋላችሁ ወይም ታስገባላችሁ ማለት ነው። ከዚህ ጋር ጾታችሁን ታስገባላችሁ። ወደ ታች ወረድ ስትሉ የፀጉር ቀለም፣ የአይን ቀለም የሚል ነገር አለ። እሱን ትተውታላችሁ ኦፕሽናል ስለሆነ። እዚህ ጋር ኦኩፔሽን የሚል አለ። ስራችሁን ታስገባላችሁ። ሜቢ ስራችሁ እዚህ ውስጥ ከሌለ አዘር የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። አዘር የሚለውን አንድ ጊዜ እንነካለን። ከዛ የጋብቻ ሁኔታ እዚህ ጋር እንሞላለን። ሲንግል ኔክስት ስላለው ከዚህ ጋር ሜን አድሬሳችሁን አሁን የምትኖርበትን አድሬስ ማስገባት ይጠበቅባቸዋል። አዲስ አበባ ነው የሚኖረው። አዲስ አበባ ዞኑንም ማስገባለሁ። ወደ ታች ወረድ ስታደርጉት ሲቲ ያስገቡ ይላችኋል። የምትኖርበትን አካባቢ ከተማ ስም ታስገባላችሁ። ሆም አድሬሳችሁን ታስገባላችሁ። እሱን አስገብታችሁ ከጨረሳችሁ በኋላ ኮንታክት ዲቴል የሚል ነገር አለ። ስልክ ቁጥራችሁን ታስገባላችሁ ማለት ነው። ስልክ ቁጥራችሁን አስገብታችሁ ኔክስት ታደርጉት ይመጣላችኋል። ከዚህ ጋር የቀበሌ መታወቂያችሁንና የልደት ሰርቲፊኬታችሁን እንድታስገቡ ይጠይቃችኋል። ስለዚህ የቀበሌ መታወቂያችሁን እንዲሁም የልደት ሰርቲፊኬታችሁን ታስገባላችሁ ማለት ነው። እሱን ስታስገቡ እዚህ ጋር እንደምትመለከቱት ባክግራውንድ አረንጓዴ አድርጎ ያመጣላችኋል። ከዛ ኔክስት ትሉታላችሁ ማለት ነው። ከዛ ኔክስት ስትሉት ከዚህ ጋር ካንትሪ ምረጡ ይላችኋል። ኢትዮጵያ ብላችሁ ትመርጣላችሁ። ከዚህ ጋር እናንተ የሚቀርባችሁን አካባቢ መምረጥ ትችላላችሁ። አሻራ መስጠት የምትፈልጉበት የሚቀርባችሁን ስፍራ መምረጥ ትችላላችሁ ማለት ነው። አዳማ የምትኖር ከሆነ እና ዙሪያው አዳማ፣ ወደ አርባ ምንጭ ከሆናችሁ አርባ ምንጭ፣ ባህር ዳር፣ ባሌ፣ ሮቤ፣ ደሴ፣ ጅማ አለ። እናንተ የሚቀርባችሁን አካባቢ ትመርጣላችሁ ማለት ነው። እኔ አቃቂ ቃሊቲ ነው የሚመቸኝ ወንድሜ፣ አቃቂ ቃሊቲን እመርጣለሁ ማለት ነው። እሱን ከመረጣችሁ በኋላ አፖይንትመንት ዴት አለ። እዚህ ጋር ነው እንግዲህ ቀኑን ማወቅ የምንችለው ማለት ነው። እሱን አንድ ጊዜ ነካለው። ከዚህ ጋር እንደምትመለከቱት ሜይ 6 7 8 9 እነዚህ ክፍት ቀናቶች አሉ ይለናል። እስኪ ቼክ እናድርግ። አንድ ጊዜ እንነካለን ማለት ነው። ከዛ አክሴፕት አድርጉታላችሁ። አክሴፕት ካላችሁ በኋላ ታይም ስሎት የሚል ነገር አለ። እዚህ ጋር ታይም ስሎት መምረጥ አለባችሁ። ፊት ለፊት አንድ ጊዜ ስትነኩት በዚህ ቀን ፉል ነው፣ ቀጠሮ ማስያዝ አይቻልም ማለት ነው። ስለዚህ ሌላ ቀን እመርጣለሁ ማለት ነው። አሁን ላይ ፓስፖርት የሚሰራው ቀጠሮ ማስያዝ የሚቻለው 3 ወር 4 ወር በላይ ስለሆነ እኛ አልፈን ጁላይ ላይ እንሂድና ከ3 ከ4 ወር በኋላ ማለት ነው ጁላይ 16 ልምረጥለት። አክሴፕት ልበለው። ከዛ ታይም ስሎት ላይ ይገባለሁ። እዚህ ጋር እንደምትመለከቱት ጧት ከሰዓት የሚል ነገር ያመጣ። አንዱን ትመርጡለታላችሁ፣ ስኬጁል ትሉታላችሁ ማለት ነው። ስትጨርሱ ሰሚት የሚለውን አንድ ጊዜ ትነካላችሁ ማለት ነው።
ክቡራትና ክቡራን ታይምስ ናው ቲቪ ቤተሰቦች እንደምትመለከቱት አፖይንትመንቴን በትክክል አስይዣለሁ ወይም ቀጠሮ ማስያዝ ችያለሁ ማለት ነው። ይህን ፔጅ ፕሪንት ሳታደርጉ ወይም ዳውንሎድ ሳታደርጉ ክሎዝ እንዳታደርጉ ዳውንሎድ ማድረግ አለባችሁ። የክፍያው ሁኔታ በምን አይነት መንገድ ነው የምንከፍለው የሚለው ደግሞ እዚህ ጋር እንደምትመለከቱት ኦርደር ኮድ ወይም አለች። ይቺ የተሰጠችን ኦርደር ኮድ አለች። በዚች ኦርደር ኮድ መሰረት ክፍያችሁን መፈጸም ትችላላችሁ ማለት ነው። ወይም ከላይ ባርኮዱን ምን ማድረግ ትችላላችሁ? ስካን ማድረግ ትችላላችሁ ማለት ነው። ክፍያውን ደግሞ በቴሌብር ወይም በሲቢኢ በኢትዮጵያ ንግድ ባንክ በአካል በመሄድም ሊሆን ይችላል። በሞባይል ባንኪንግም ክፍያችሁን መፈጸም ትችላላችሁ ማለት ነው። ክቡራትና ክቡራን የታይምስ ናው ቲቪ ቤተሰቦች መርሳት የሌለባችሁ ነገር ምንድነው? የቀጠሮ ቀን በሚሄዱበት ጊዜ ቅድም ዳውንሎድ ያደረጋችሁትን ነገር ፕሪንት አድርጋችሁ ይህን ማለት ነው ይዛችሁ መሄድ ይጠበቅባችኋል። ከዛ በተጨማሪ ደግሞ ክፍያ የከፈላችሁበትን ደረሰኝ ይዛችሁ መሄድ እንዳትረሳ ማለት ነው። ክፍያ የከፈላችሁበትን ደረሰኝም ይዛችሁ መሄድ ይጠበቅባችኋል። ሁለቱም ፕሪንት አድርጋችሁ መያዝ አለባችሁ ማለት ነው። እንዲሁም የፋይዳ ወይም ዲጂታል መታወቂያ ታዲያ ያስፈልጋል ፓስፖርት አዲስ ፓስፖርት ለማውጣት ወይስ አያስፈልግም ለሚለው የፋይዳ ወይም ዲጂታል መታወቂያ አዲስ ፓስፖርት ለማውጣት ግዴታ ያስፈልጋል። የቀጠሮ ቀን አሻራ ለመስጠት በምትሄዱበት ጊዜ ፋይዳ ዲጂታል መታወቂያችሁን ፕሪንት አስደርጋችሁ ይዛችሁ መሄድ ይጠበቅባችኋል ማለት ነው። እሱን ካልወሰዳችሁ ያስተናግዷችሁ። የቀጠሮ ቀናችሁ ወይም የአሻራ የምትሰጡበት ቀን ስትሄዱ የሚያስፈልጓችሁ ዶክሜንቶች ምን ናቸው? አንደኛ የቀበሌ መታወቂያ ያስፈልጋችኋል። ሁለተኛ የልደት ሰርቲፊኬታችሁ ያስፈልጋችኋል። ሶስተኛ የናሽናል አይዲ ወይም ፋይዳ ይዛችሁ መሄድ ይጠበቅባችኋል ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይምስ ናው ቱ ዱ ኤቭሪቲንግ ጊዜው አሁን